ሃይ ፋሚሊ እንዴት ናችሁ? ሰላም ናችሁ አይደል? ስራ ጤና ሁሉ ሰላም ነው አይደል? ሳምንቱዬ እንዴት እየሄደላችሁ ነው? እኔ ወንድማችሁ ደህና ነኝ። ዛሬም ደግሞ የተለያዩ ቪዲዮዎችን ይዤ ቀርቤያለሁ። ሰብስክራይብ ያስፈልገኛል፣ ፎሎ ሼር አድርጉ ቻናሉን። ሌላ ምንም እናንተን የምጠይቀው ነገር የለም፣ ያ ብቻ ነው። ለብዙ ሰው እንዲደርስ ሼር በማድረግ ሰብስክራይብ በማድረግ ጓደኞቼ ቤተሰቦቼ እንድትሆኑ እፈልጋለሁ። ከመጣሁበት በጣም ቆይቻለሁ። አንቺ ደርሻለሁ እኮ ፍቅር። የቱ ጋር ነህ ነው እኮ? እዚህ ያለ ሪዞርት ጋር ነኝ። የቱ ጋር ነሽ አንቺ? ይሄው አይኔ ጋር ነኝ እኮ እኔም። እሺ እዚህ ጋር የሆነ ሻፋፋ ሰው እንዳባኮዳ ምራመዳው ይታያል። ኦኬ እኔ ነኝ አይቼሻለሁ። እኔ ነኝ እኔ ሻፋፋ ሰው እያላለች እግሬ አውጪ ወላጋሎ እኑ ያላ ለከሊ ሄሎ ማለት እኔ ብዙ ጊዜ አልመክርም። እንደዚህ በሶሻል ሚዲያ ብዙ ጊዜ ሰዎች ሪሌሽንሺፕ በሶሻል ሚዲያ ምናምን ይጀምራሉና እኔ እንደ ፐርሰናሊ ያን ነገር አልደግፈውም። በደንብ የምታውቀውን ሰውዬ ሪሊ የምትረዳውን ሰውዬ ጸባዩን ቢሄቪየሩን የምታውቀውን ሰውዬ ቢሆን አሪፍ ነው ብዬ አስባለሁ። ወደ ቀጣዩ እንሂድ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ወጥራው እንደ ቢሰሩት አሌክስ ግን በጣም ያዛገኝ ነው። እሺ እኔ በጣም ይደበረኝ። እኔ አንተ እንደነበረ ብዬ የትኛው አሌክስ? የኛ ሰፈሩ አሌክስ? አሌክስ ያልተማረው አሌክስ? አዎ አሌክስ በጥፊ አንዳንድ ሰው እንደዚህ ፊት ለፊት ነገሮችን ማይጋፈጥ ሰው እንደዚህ በጎን ነገሮችን አንተ ሳትሆን በጣም አንተ እንደሚያስቀየምና እንትን እንደሚል ያወራል። ፊት ለፊት ስላላወቀኝ ነው። አንተ ከጀርባ በቀደም ነው ፍቅረኛሽን ባንዶች እያለኝ ነበር። ልክ ልኩን ነው የምነግረው ምናምን ሲል ነበር አሌክስ። ስላላወቀ ኧረ ባገኘኝ አሌክስ እንዴት ነሽ? እንደዚህ ፎክሮ ፊት ለፊት ሲወጣ ምንም አላወራም። ለሰላምታ ነው እንደዚህ የፎከረው። ከቴሌ የተበደርከውን ሳትከፍል በቴሌ አጠገብ ስታልፍ እኔማ ካሁን እንደማ የሱ ይሻላል። እሱ በፊት ለፊት አይደል እያከበራቸው የሚያልፈው። እኔማ ከቴሌ አሁን ብዙ ብር ተበድሬ ከህንጻው በስተጀርባ በኩል ነው ማለፍ የጀመርኩት። እዚህ ግን የሆነ ነገር ስንሰራ አቅማችን የሚፈቅደውን ነገር ማድረግ አለብን ብዬ አስባለሁ። ብዙ ጊዜ ማንችለውን ነገር አድርገን መጨረሻ ላይ ከምንጎዳ አቅማችን የሚችለውን ትንሽ የብቱን እሷን ብናረግ አሪፍ ነው ባይ ነኝ። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው። እኔ ደግሞ ሌላ ነገር መስሎኝ ሰፍ ብዬ መጠበቂ ያይ ነገሮች ፉጋራ ቢሆን ነገር ጊዜ ይጠይቃል። ግን ይህን ነገር ለማሳካት ማይሆንበት ነገር የለም። ምንም ምክንያት ይሄ ትላል ምንድላቸው ሀገሮች ያደጉት ከትንሽ ቦታ ተነስተው ነው። በርትተህ ከሰራን ማይሆንበት ምንም ምክንያት የለም። 3 weeks later ከ3 ወር በኋላ 200 ብር። እሺ አንድ ላይ ስንት ደምራቸው? 100 እና 200 ብር። እንደዚህ ተመተስም ራሱ ብታስታውስ ነበር የሚገርመኝ። እዚህ ቀበሌ ለመቀጠር ነበር። ብንቀጥር ስራ ስንት ሰዓት ትገባለህ? ምን ልሰራ እገባለሁ? ወንድና ተቀጥራ። ቀበሌዎች ግን ብዙ ጊዜ ስሙን ማጉላላት በጣም ነው የሚፈልጉት። ለምንድን ነው ይገቡ ራሱ አይመስለኝም። የሆነ ነገር የሆነ መታወቂያ ጠፋብህ ማለት በቃ በጥቂቱ 1 ዓመት ወይ 2 ዓመት ነው እሱ ለማስጨረስ ብትዟዟሩና ለምን እንደማይገቡ ለምን ስሙን ማጉላላት ደስ እንደሚላቸው እኔ በጣም ግራ ነው ይገባኝ። ቀበሌ ዘመድ ካለ የሴፍ ነው ሁሉ ነገር በአጭር ሰዓት ውስጥ ጨርስ ትወጣለህ። ግን ከሌለ ባይተው ምኑ ከብዶ ነው? ቆይ ወደ ኋላ ከሆነ አር ላይ ታረጋለህ፣ ወደ ፊት ከሆነ ዲ ላይ ታረጋለህ።
ያው ፍሬን ነዳጅ መሪ ምን የሚከብድ ነገር አለ? እኔ የሆነ ትልቅ ሰው የሚያስረዳ መስሎኝ ሰፍ ብዬ መስማቴ። ሴቶች ነን አጫጭሮ እንደ ፍቅር ጥያቄ አንቀበልም። ሴቶች ነን መኪና የሌለው ወንድ አይመቸንም። ሴቶች ነን አጤቀን ወዱሉ በቀላሉ ሻንልም። ቤት እኮ ጋሪ የላቸውም። እንደዚህ ሆነ መኪና የሌለው ወንድ አይመቸንም ይላሉ። ባይዘዌ ሰፈርሱ ምን እንደሚለው ታውቃለህ? ወመቴው ነው። ጎረምሳው አይደል? ጎረምሳው እንዴ አንበሳው ጎረምሳው ወመቴው ዱርዬው እኮ ነው። እቺማ ወንድ ናት፣ መኖሴ ናት። የሰራነው ስህተት እሷን ለማስተካከል የምናደርገው ነገር በጣም ብዙ ዋጋ ያስከፍለናል። የሰውያን እቺ ትንሽ የዋን ስህተት ለማስተካከል እንትን እያደረገ ሙዚ ቤተ ሙዚየም የተቀመጠውን ቅርጽ እንዴት እንዳበላሻ እዩት። አንዳንዴ ማናቀውን ነገሩን በደንብ ማንረዳውን ነገር ዝም ብለን መተው አለብን። ጋሪ አፕሊኬሽን ትጭናለህ እንዴ? አፕሊኬሽን ትጭናለህ? እንደዚህ አይነት ሰዎች ለባንቀልድ አሪፍ ነው ባይነኝ ነው። በቃ ይህ ጋሪ እቺን ሰርቶ ነው ቤተሰቡ የሚያስተዳድረው ህይወቱን ለማሻሻል በጣም እንደዚህ እየተጣጣረ እኛ ስንቀለድበት አያምርም። ስራ ማጣት አዳሚ በየሰፈሩ ስራ ማጣት በየሰፈሩ አዳሚ እንዲያሰጣ ያደረገው ስራ ስታጣ እንደዚህ ስራ ተፈታለ። በቃ ነግሬዋለሁ ይመጣል። ኦኬ አስበው እንደዚህ አክብረው የጠራውን እንግዳ በእርግጫ ስትለው የሚፈጠረውን ስሜት እንደዚህ ሪስፔክት አድርገው የጋበዝከውን ሰው እንደዚህ ሳታክ በእርግጫ ስትለው ሴቶች ሲጣሉ እኔ እንዴት ደስ እንደሚለኝ ሄሎ ወላካሎ በዚህ አካባቢ ደግሞ መዝሙሩን ሙዚቃውን ታከላክላለህ። እንደዚህ የተመታ ሰው አለ በላይፋችን ውስጥ የራሱ ነገር ካበላሸው ወለ የሰውንም ነገር እንደዚህ የሚያበላሽ። አሁን እሷ እንደዚህ ወድቃለች። ከወደቀች በኋላ እኮ ራሷን መስዋዕት አድርጋ ሌላውን ማዳን ትችል ነበር። እኔ ከሞትኩ ሰርዶ አይብቀል ብላ ያለውንም ሰላማዊ ሰው ይዛለባች። አይ ሪሊ ግን የእናትነት ፍቅር ነው የሚያሳየው። አንዳንዴ እኔ ይሄን ቪዲዮ ሰው እናቶቻችን ለኛ ብለው የሚከፍሉትን መስዋዕትነት በህይወት አጋጣሚ እኛ ሰው እንድንሆን እኛ እንድንበረታ የሚያደርጉትን ነገር ነው የሚያሳየውና አያ ተመልካቾቻችን እስካሁን ያያችሁት ቪዲዮ ይሄን ይመስል ነበር። ፈታ ዘና እንዳላችሁና ቁም ነገር እንደተማራችሁ ተስፋ አደርጋለሁ። በሌላ ጊዜ እናንተ ፈታ ዘና የሚያደርጉ የተለያዩ ቪዲዮዎችን ይዤ እስከሚቀርብ ድረስ አብሮነታችሁ አድጋነታችሁን እንድታሳዩ እፈልጋለሁ። ላይካችሁ ያስፈልገኛል። ሰብስክራይብ ደግሞ እንድታደርጉ እፈልጋለሁ። የዩቲዩብ ሊንክን ከስራ አስቀምጬላችኋለሁ። በሱ የገባችሁ ቻናሉን ሰብስክራይብ አድርጉ።